ዴር ቃል ሌትስ ዲኢንፍሉዌንስ ትምህርታችን ትምህርታችን የሚያመጣው ጫና ወይንም በርንአውት ለክብራችን የምንከፍለው ዋጋ ነው ይሉናል። እውነት ነው? Is it actually worth it? እውነቱን እንነጋገር፣ የሕክምና ትምህርት ጉዞ እንደ እሳት ነው። አንዳንዱን ያጠራል፣ ሌላኛውን ደግሞ ቶትሊ ያቃጥላል። ማለቂያ የሌለው ጥናት፣ ስሊፕለስ የሆኑ ናይቶች ወይንም እንቅልፍ አልባ የሆኑ ምሽቶች፣ በታካሚዎች የተጨናነቀ ክፍል፣ በጣም ብዙ ነገር። ፐርሰናሊ አይ ላቭ ዲስ ሳይድ ኦፍ ሜዲሲን እኔ ማለት ነው። ግን አንዳንድ ጊዜ ለሌሎች ሰዎች ኦቨርዌልሚንግ ወይንም ደግሞ በጣም የሚያጨናንቅ ሆኖ ሊገኝ ይችላል። ፎር ሚ ግን አይምሮዬንና አካላቴን በተለያዩ ሳይዶች ሲፈትነው ወይንም ሲያጠራው አይቻለሁ እና አይ ላቭ ዲስ ሳይድ ኦፍ ሜዲሲን። ለእኔ እውነተኛ ፈተና ሆኖ ያገኘሁት ሰርቫይቪንግ ደ ኤግዞሽን ወይንም ድካሙን መቋቋም ሳይሆን ኢምፓቲዬን ወይንም ራሴን ለሰው ያለኝን ሀዘኔታ ለሰው ያለኝን ሀሳብ ይዞ መቀጠል ነበር ሃርድ የሆነብኝ እንጂ ኤግዞሽኑ አልነበረም። እናም በብዙ ነገር ተቀይሬያለሁ ብዬ አስባለሁ። sometimes change is good አንዳንድ ጊዜ sometimes it's not. so in my occasion ምናልባት ለውጤ ወይንም ቼንጄ it's for the better or it's not. እናም ሁልጊዜ የግርግሩ ጩኸት ጸጥ ሲል በእጃችን የያዝነውን ትልቁን ነገር እንረዳለን። አይምሯችን የፈውስ ምንጭ፣ እጃችን ደግሞ የመዳን መሳሪያ መሆኑን እናያለን ማለት ነው። ለአንተ ወይንም ለአንቺ ላይመስልሽ ይችላል፣ ግን በመኝታ ላይ ሆኖ ህመሙን ለሚያስታምም ሰው እኛ የምንሰጠው አንድ የማበረታቻ ቃል it might change everything and it might mean everything ለዛ ሰው እና እኛ እዛ ጋራ በስጋ የቆመ ተአምር ወይንም ሚራክል ኢን ፍለሽ ልንሆን እንችላለን፣ በዛ ቦታ ታሞ ለተቀመጠ ሰው ማለት ነው። እና don't you find that interesting? በገንዘብ ወይንም በእቃ ሊተመን የማይችል ፊሊንግን ወይንም ስሜትን በሰው ላይ ኢሌክት ማድረግ ወይንም በሰው ላይ ማስረጽ ወይንም ማስገባት እንችላለን። and I believe this is the best side of medicine. ስለዚህ በገንዘብ ወይንም በእቃ የማይታመነው ትልቁ ዋጋችን ምንድን ነው? ሰዎች በጣም በፈሩበት ሰዓት የምንሰጠው እርጋታና ከሰዎቹ ደግሞ በሹክሹክታ የምናገኘው የምስጋና ቃል ነው ማለት ነው። እና is that enough? I don't know because ለእኔ ኢነፍ የሆነ ነገር ለእናንተ ኢነፍ ላይሆን ይችላል፣ ለሌላም ሰው ደግሞ ኢነፍ ላይሆን ይችላል። እና ግን በሰው ልጅ ህይወት ላይ ተጽዕኖ ማሳደር ወይንም የሰውን ልጅ ህይወት for the better መቀየር is it enough ብትሉኝ ለእኔ I think it's more than enough። እና ይህንን ቪዲዮ ለመስራት ጥያቄ እየጠየኩኝ ከጓደኞቼ ሳሰባስብ መልስ I asked them what's the best side of medicine እና ወይንም የዚህ ትምህርት ቆንጆ ሳይዱ ለእናንተ ምንድን ነበር ብዬ ስጠይቃቸው እንግዲህ ካገኘሁት መልስ መካከል አንዱና ፐርሰናሊ ለእኔ በጣም ደስ ያለኝን ላጋራችሁ። ወደ ፈጣሪ በደንብ እንድቀርብ ረድቶኛል የሚል ነበር። እና እንዴት ብዬ ስጠይቃት እዚህ የማየው እያንዳንዱ ነገር የምሰማው እያንዳንዱ ታሪክ ምን ያህል እኔ አመስጋኝ መሆን እንደሚጠበቅብኝ እና ብዙ እውነትም ከሚቸገሩ ሰዎች አንጻር የኔ ችግር በጣም ትልቅ እንዳልሆነ እንድረዳ ያደረገኝ አለች። እና ወደ ፈጣሪ እንድቀርብ በጣም አመስጋኝ እንድሆንና ታትሬ እንድሰራ ረድቶኛል እና that is the best side of medicine ለኔ ብላለች። እና I agree and yeah አመስጋኝ እንድንሆን ያደርገናል ማለት ነው። ስለዚህ በዚህ ሁሉ ነገር ውስጥ ለፈጣሪ መቅረብን፣ በትንሽ ነገር አመስጋኝ መሆንን እና ለሰውና ለራስ ክብር መስጠትን እንማራለን። let's be honest የ7 ዓመት ጉዞ ከውጭ ሆነን ስናየው በጣም ረጅም እልህ አስጨራሽ እና አድካሚ ቢመስለንም ወደ ውስጥ ገብተን ስንመለከተው ግን ብዙ ነገሮችን የምንማርበት፣ ራሳችንን እንድናውቅ ጊዜ የሚሰጠንና ሰልፍ ዲስከቨሪ ላይ በጣም ብዙ ኢምፓክት ይጫወታል ብዬ አስባለሁ። ምክንያቱም ውጭም ወጣን ግቢ ውስጥም ሆንን at the end of the day ራሳችንን ማግኘት አለብን፣ የምንፈልገውን ነገር ማወቅ አለብን። ይሄ የ7 ዓመት ጉዞ ደግሞ ይሄንን ይሰጠናል ብዬ አስባለሁ ማለት ነው። እናም ዛሬ ላይ ቆሜ ስለ ስራው፣ ስለ እልህ አስጨራሽነቱ፣ ስለ መስዋዕትነቱ፣ ስለ ሁሉ ነገር እያወቅኩ if I have to choose a field again ወይንም ድጋሚ መምረጥ ይጠበቅብኝ ድጋሚ የምመርጠው ፊልድ ይሄንኑ ነው ማለት ነው። ለምን ካላችሁኝ because there is no honor ወይንም ሌላ ክብር ብዬ የማየው ነገር ስለሌለ በሳይንስ እና በሰው ልጅ መካከል የሚያቆም
አይነት ክብር የሚሰጥ ሌላ ፊልድ አለ ብዬ ስለማላስብ እና ዳይሬክትሊ የሰው ልጅ ህይወት ላይ ኢምፓክት ክሬት ማድረግ የሚያስችል ሌላ ፊልድ አለ ብዬ ስለማላስብ if I had to do it again, I would do it again. And finally ይህንን አስቸጋሪ ጎዳና ላይ የምትጓዙ እና ይህንን ሸክም ለመሸከም am I enough ወይንም ብቁ ነኝ ለምትሉ ሰዎች ያለኝ ምላሽ is yes, you are enough. አዎ ብቁ ናችሁ፣ በቂ ናችሁ። መድከማችሁ ወይንም ራሳችሁን ያጣችሁ አይነት ስሜት መሰማቱ ወይንም መፍራታችሁ የሚያሳየው ሰው መሆናችሁን እንጂ ፓሽናችሁ እንዳልሆነ ወይንም አይ በቃ ይሄ ነገር ለኔ አይደለም፣ ምክንያቱም እኔ እየደከምኩ ነው፣ ምክንያቱም እኔ ሰክሲድ እያደረግኩ አይደለም እንድትሉ የሚያደርጋችሁ ፓሽን ማጣታችሁ ሳይሆን ሰው ስለሆናችሁና ሰው ደግሞ ስለሚደክምና ስለሚዝል ነው። በመጨረሻም በየትኛውም ፊልድ ለምትገኙ ተማሪዎች ኦር ሰራተኞች ሊሆን ይችላል what I want to say ጥሪያችሁን ወይንም ፓሽናችሁን አትዘንጉት። ምክንያቱም ይቺ ዓለም የእናንተን ጥረት ወይንም የእናንተን እዛ ቦታ ላይ መገኘት ብቻ ሳይሆን የእናንተን ልብም ትፈልጋለች እና እውቀታችሁን ብቻ ሳይሆን ልባችሁንም ፕሮቴክት አድርጉ and do not forget your passion. Go for your passion and whatever field you want to join አድርጉት። አትፍሩ and ሜዲሲን ውስጥም ያላችሁ ሰዎች ከሆናችሁ we will thrive together. Thank you for watching. እስከሚቀጥለው ደብዳቤ ድረስ